እኛ መርካቶ ላይ ደጋግመን ነው ያነሳን ያለነው ህግ ይከበር ነው ያለነው ባጭሩ ህጋዊነት መስፈን አለበት እንግዲህ አሁን ሁለት የተለያዩ ጉዳዮች አሉ የተወሰነው ነጋዴ በቀደመው አካይ ለመቀጠል ይፈልጋል ሙግትም አለ በአቋም ደረጃም ሰዎች ያንጸባርቃሉ በተከታታይ ማለት ነው እኛ ደግሞ ያለነው መርካቶ ላይ ያለው ግብይትና በየትኛውም የከተማው አካባቢ ያለው ግብይት ህጋዊ ስርዓቱን ተከትሎ መሄድ አለበት እኛ ያለነው ይሄንን ነው ህጋዊ ስርዓቱ አይመቸኝም በጎጥ መንገድ ብቻ ነው መስራት ፈልገው የሚል ሰው ነው አሁን አንዳንዱ እየሞገተን ያለው ይሄ ተክል አይመስለኝም መርካቶ ላይ ያለነው እኛ በደረሰኝ ግብይት ይፈጸም ነው በቃ በደረሰኝ ግብይት የሚፈጽም ነጋዴ የኛ የቁጥጥር ሰራተኞች እዛው እሱ ቤት ቢውሉና ቢያድሩ ለምን ይፈራል ምን ያስፈራው አሁን የባና ፖሊስ ጨዋታ የመጣው ለምንድነው ባለው አጋጣሚ በሙሉ ከደረሰኝ ውጪ ግብይት መፈጸም ስለሚፈልግ በደረሰኝ ደግሞ ግብይት ከፈጸምኩኝ ከመርካቶ ለወጣ ነው በደረሰኝ ግብይት ፈጸም የተባልኩት እኔን አስወጥተው ይላል ያስገቡ ነው የሚሉ ደግሞ በጣም የተሳሳቱና የመንግስትን ፈጽሞ ማይመለከቱ አሳሰቦች ናቸው እነዚህ ይሄ ለዚህ ተደጋጋሚ መልስ ሰጥቻለሁ ነኝ መርካቶ ላይ ያላችሁ ሰዎች መውሰድ ያለባችሁ ነገር ህጋዊ ስርዓትን ተከትላችሁ ስሩ ከደረሰኝ ውጪ የሚደረግ ግብይት እየፈጸምን መርካቶ ላይ እንቀጥላለን ብላችሁ የምታስቡትን አሳሰብ ታው ነው ያ መንገድ ተዘግቷል አይ በደረሰኝ አንጠቀምም የሚል ሙግት ከሆነ ይሄን አንቀበልም እኛም እርምጃችን እየጠበቀ ነው የሚሄደው ደረሰኝ ከደረሰኝ ውጪ ደረሰኝ የምትጠየቅ ከሆነ ሰርቫይቭ ማድረግ አልችልም ካለ አንድ ነጋዴ ይሄ ነጋዴ ሊሆን አይችልም ህግ ባንድ ሀገር ውስጥ መከበር አለበት